ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነው? ስራ እንዴት ይዟችኋል? ከኔ ጋር ሁሉም ሰላም ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ጋይስ። ለምን ነው ግን ሰብስክራይብ ማታደርጉት? በሰላም ነው ጋይስ? እንዴ ቢያንስ 3000 እንኳን አስገቡኝ። እንዴ ምንድን ነው እንዴ? ድራማ መስራት አለብኝ እንዴ ነው አለቅሽ አልቅሽ እያለኝ ነው እንዴ? እና ሰብስክራይብ አድርጉኝ። ዛሬ መጣሁት ደግሞ ማለት ነው ከኦንላይን ልብስ የምትገዙ ሳዑዲ ውስጥ ማለት ነው። ኦንላይን ልብስ ይሆናል እንዲሁም የተለያዩ እቃዎች ማለት ነው። ዝም ብላችሁ አትግዙ። ዝም ብላችሁ ስላገኛችሁት ወይ ደግሞ ስላማራችሁ ስለወደዳችሁት ብቻ ዝም ብላችሁ አትግዙ። አንደኛ፣ ሁለተኛ ደግሞ ኮንትራት ቤት ሆናችሁም እንደዚሁ ማለት ነው። በውጭ ያላችሁት እሺ ሙሉ ቢያንስ ሄዳችሁ መግዛት ትችላላችሁ። በአካል አይታችሁ ምናምን ነገር። ኮንትራትም ያላችሁ እንደዛው ግን እዚህ ሀገር ምን ብትገዙት ምን ጥቅም የለውም፣ እውነት ለመናገር ማለት ነው። እዚህ ሀገር ብርሽን ብቻ መያዝ ነው ያለብሽ። ጓደኛዬ ስለለበሰች ስላጌጠች ብለሽ በቃ እኔ ስለምን አንሳለሁ ከሰው ለምን አንሳለሁ? ሀቢብቲ ድህነትሽን ለማሸነፍ ሞክሪ እንጂ ታገይ ልብስ ለመግዛት አይደለም። ልብስ ምንም ነው። ልብስ የትም ቦታ ሆነ ሰርተሽ ትገዢዋለሽ። ቀላል ነገር ነው ልብስ ማለት ነው። አሁን ላይ ዋጋ እያስከፈለ ያለው ቤትሽን መያዝ አለብሽ። ቤትሽን መግዛት አለብሽ። አጠራርሽ ህጋዊ የሆነ ነገር መግዛት አለብሽ። እንዴ ምንም ብለሽ ማለት ነው። እና አንድ እሱ ነው። ሁለት ደግሞ ብር ስትይዥ በማንኛውም ቦታ በማንኛውም ሁኔታ ላይ ብትሆኒ ትገዢዋለሽ። አንደኛ አሁን ላይ በጣም ስራ ጠፍቷል። ስራ የለም። ስራ እንደ አለመኖሩ ሆኖ ሳለ እናንተ ዝም ብላችሁ ቁርጥራጭ። በዛው ላይ ደግሞ ከኦንላይን እነሱ እኮ የትርፍ ነው የሚሸጡባችሁ የሚሸጡት ማለት ነው። ቢያንስ 20 ሪያል አንድ ቢጃማ ባለጠርሃው እናንተ ከሸጡ እነሱ በ8 ብር በ9 ብር ነው የሚረከቡት። ይሄን ታውቃላችሁ? አታውቁማ? እና እጥፍ ነው። 10 ብር 11 ሪያል ገዝተው ከዋናው መሸጫ ማለት ነው እንደዛ ተረክበው ለእናንተ 30 ብር 35 ሪያል 30 ብር ነው የሚሸጡላችሁ። ሪያል ነው ብር ደግሞ በኢትዮጵያ ብር እንዲያታስቡት እሺ። እና እናንተ እንግዲህ በብዛት 2-3 ልትገዙ ትችላላችሁ፣ ወይ አይነታችሁ ስለአማራችሁ ብቻ ልትገዙ ትችላላችሁ። እና ብራችሁን በከንቱ አታልፉ። ዋጋ ትከፍላላችሁ። ዋጋ መክፈል ከአንድ ሁለት ነው የሚያስከፍላችሁ። አንደኛ የሰው ፊት፣ ሁለተኛ ህይወታችሁ ላይ ከባድ ውሳኔ የምትወስኑት ይዛኔ እና ዝም ብላችሁ በቁርጥራጭ ሱቀዲያችሁ ወላሂ ባጠልቡ ራሱ ሱቀዲያችሁ ዝም ብላችሁ ኮተት አስብስቡ። ኮተት ምንም አይሰራላችሁ። ምን ይሰራልሽ? ዛሬ የስራ ቢጃማ ከገዛሽ በቃሻል። 2 3 4 ቢጃማ የስራ ቢጃማ የስራ ልብስ በቃሻል። እሱን ገዝተሽ ስራሽን ስሪ። የቤት ኢጃዛ ቤት እርፈት ቤትን ብትሄጂ ቢጃማሽን ልበሽ፣ የስራ ቢጃማሽን ይዘሽ ሂጂ። ምን ይሆናል? ዋናው ንጽህና ነው። ንጽህናሽን ከጠበቅሽ የአንቺ ልብስ መቀያየር ምንም ህይወትሽ ላይ ለውጥ አያመጣም። ህይወትሽን ምንም አይቀይርም። ህይወትሽን የሚቀይረው 5-10 ብለሽ አጠራቅማ ሴፍ አድርገሽ ከትላንትናው ማንነትሽ፣ ከትላንትናው ድህነትሽ፣ ከትላንትናው ማጣትሽ ዛሬ ላይ ተሽለሽ ትገኝ ብቻ ነው። ያ የሚሆነው ደግሞ ያገኘሽውን በመብላት ያገኘሽውን በመሰብሰብ ያገኘሽው እያንዳንዱ ነገር ወጭ በማውጣት አይደለም። የሰው ልጅ ከሌ ሀብታም ነው ከሌ እንደዚህ ነው ይባላል። አሁን ላይም ባይሆን ድሮ ላይ እኮ እንደሱ መሻላ ጎበዝ ነው እኮ ይባላል። ሀቢብቲ ጉብዝና እንደ አንቺ በማንኛውም ሁኔታ ሰርፎ ሳይሆን ሴፍ አድርጎ ስላስቀመጠ ብቻ ነው። ጊዜው ያመች ነው። አሁን ላይ በሀገር ውስጥ በይው ሰው ሀገር ብትዩ ሁሉም የተመቻቸ ነገር ነው ሴፍ ለማድረግ ማለት ነው። በርግሬ እኔ ብር መያዝ አልችልም፣ እኔ እኮ ይጠፋብኛል፣ እኔ እኮ በቃ እንጃ አልጠራቀም ብሎኛል አትበይ። ራስሽን ተስፋሽን ወጥታ አታርጊው። አንቺ ትችያለሽ፣ ጎበዝ ነሽ። ጠንካራ መሆን ያለብሽ። ነገ ጧት ትዳር ይዘሽ ህይወት ይዘሽ የልጆች እናት ትሆኛለሽ። የልጆች እናት መሆን ስትችይ ደግሞ ትክክለኛ ሴትና ጠንካራ ሴት መሆን አለብሽ። ምክንያቱም ትዳርና ልጆች ስትወልጂ ዋጋ ያስከፍልሻል። ዋጋ የሚያስከፍልሽ ደግሞ ጥንካሬሽን አይቶ እኔ አላህ አለኝ ምናምን ብለሽ መንገር ብትጀምሪ እርግጥ ነው እውነት ነው
አላህ ሲኖር ነው ሁላችንም እንደ አላህ እዝነትና ራህመት እንጂ ያለ ነው እንደ ሰዎች እንደኛ ክፋት አይደለም ያለ ነው። እውነት ነው። ግን አላህ አለ ብዬ ዝም ብዬ መንገዱ ላይ ተኝቼ ወይ ተቀምጬ መኪናው አያልፈኝም ወይ ይረግጠኛል፣ በህይወት ያቆየኛል፣ ረፍቴ በህይወት ያቆየኛል ወይ ደግሞ ይገለኛል። ያ ደግሞ የሹፌሩ ውሳኔ ነው። ሲረግጠኝ ገባሽ በህይወት እንዲቆይ አድርጎ ከሆነ እድናለሁ፣ እንዲያልቆይ አድርጎ ከሆነ እሞታለሁ ማለት ነው። ዱንያ ላይ ስትኖር ደግሞ በር ከሌለሽ የሰው ፊትና የሰው ልጅ እንዴት ሞች አድርጎ ነው የሚገድልሽ? ፊቱን የሚያዞርብሽ፣ ፊቱን የሚያሳይሽ እና አላህ አለ ብቻ ብላችሁ ዝም ብላችሁ አትቀመጡ። ሴፍ አድርጉ እና አንድ ሪያል አይሆንም። ለምን አንድ ሪያል አሁን ኢትዮጵያ ላይ ስንት ብር ነው? ብዙ ብር ነው እና በመስራት ወይ ደግሞ አመታትን በማስቆጠር አይደለም ለውጥ የሚገኘው። አንደኛ ለውጥ ራስሽ ላይ ስትሰሪ ነው። ራስ ላይ መስራት እንዴት ነው? በራስ መተማመንሽን ጠንካራ ማድረግ ነው። ባለሽ ነገር ጣርሽን አመስግነሽ ስትኖሪ እየጨመረልሽ ይሄዳል። ምን አለ መሰለኝ በእኛ ሃይማኖት ራሱ ምንድን ነው የተባለው? ረሱል ሰለላሁ ዐለይሂ ወሰለም እኮ በትንሹም በትልቁም አልሐምዱሊላህ ብሎ አላህን ያመሰገነ ሰው ይጨመርለታል እንጂ አይቀነስበትም ነው ያሉት ውድ ነቢ ማለት ነው ዐለይሂ ሰላቱ ወሰላም። እና ዝም ብላችሁ ብቻ የሆነ ነገር ብቻ የሆነ ነገር አስባችሁ አቅዳችሁ የሆነ ነገር ካልሆነላችሁ ብቻ አትበሳጩ፣ ተስፋ አትቁረጡ። ተስፋችሁን ከአላህ አድርጉ፣ ከሰው ግን እንዲያታደርጉ። በቃ ቢያንስ በዱንያ ባይሳካላችሁ ነገ በአኬራ ይከሳችኋል። አኬራ በቃ ለዛኛው ዓለም ለዛኛው ህይወት የተሰራላችሁ ሴፍ ተደርጎላችሁ ተቀምጦላችሁ ነው። ዛሬ በዱንያ ብቻ ስላልሆነላችሁ ተስፋ አትቁረጡ። እና ዝም ብዬ ያገኘሁትን እየገዛሁ ይሄ ደስታ ምናምን ጊዜያዊ እውነት ለመናገር በተለይ በሰው ሀገር ደግሞ ጊዜያዊም አልፎ የሆነ ሰከንድ አይደለም ምንም አይጠቅም። ሴፍ አድርገሽ በቃ ያለሽ ሴፍ አድርገሽ ሀገርሽ ገብተሽ ህይወትሽ መኖር ዱንያ ላይ እንትን እስካለ ድረስ ማለት ነው። ዱንያ መኖር እስከቻልሽ ድረስ ምክንያቱም እያንዳንዳችን ወደ አኬራ ሀጅ ነን። ቀንና ሰዓታችንን ብቻ የምንጠብቀው እና ዛሬ ላይ አረብ ቤት ዝቅ ብዬ ዋጋ እየከፈልኩ እየሰራሁ እያገኘሁ በቁጥር እየታሰበ እየተሰጠኝ 31 ቀን 24 ሰዓት ከ24 ሰዓት 4 ሰዓት እየተኛሁ 20 ሰዓት ቁሜ እየዋልኩ እያመሸሁ አላርም ጭንቅላቴ ላይ ጆሮዬ ላይ እየጮኸ እንቅልፌን ሳልጠግብ እየተነሳሁ እየሰራሁ ዝቅ ብዬ እያለሁ እየተራብኩ የምንሰራው እኮ ሴፍ አድርጌ ልለወጥበት እንጂ እንዳገኘው ዝም ብዬ ውሃ እንኳ እንደ ውሃ ልበት ነው አይደለም። ውሃ እንኳ አይበተን አራም ውሃ እንኳ እንዲያገኘን አንጫወትበት እዛ ሀገር ላይ ማለት ነው። እሺ ሀገሩ ራሱ ወስኗል። ሀገራችን ዝም ብሎ ከታች ስለሚወጣ ልንጫወትበት እንችላለን፣ ልንልበት እንችላለን። እዛ ሀገር ላይ ግን እያንዳንዱ ነገር ዋጋ ከፍለሽ የምታገኘው ውሃ ብፈልጊ ጎረቤት አትሄጂም፣ ቢጋራ አትሄጂም፣ በነፃ አይሰጥሽም። 50 ሰንት ቢጎልብሽ አይሰጥሽም። ግን የሆነ ነገር ብቻ የሁሉ ጥያቄ መልስ መስጠት የሚችለው ብር ብቻ ነው። ልብስ ልግዛ ብትይ ብርሽ ነው የሚወስነው። አስቤዛ ላሟላ ብትይ ብርሽ ነው የሚወስነው። ከሀገር ልዘዋወር ምናምን ልዝናና ብትይ ብርሽ ነው የሚወስነው። ሲኖርሽ ማለት ነው። ካለለሽ ይሁላ እንኳን ልትንቀሳቀሽ አይደለም ልታስቢ ፍላጎቱም አይኖርሽ በጭራሽ። ቢያንስ ከዛሬ ነገ ይሄን እንዴት ነው ማሸጋገረው ብለሽ የምታስቢው ህይወትሽ ላይ ነው እንጂ የምታስቢው ፍላጎትሽን ለማሟላት የምታስቢው ብር ከሌለሽ እና እኛ የመዲያም ቅመሞች ደግሞ በሰው ሀገር ምንሰራ እኛ ማለት ነው ዝቅ ብለን እንደሰራን ነገ ከፍታ ይጠብቀናል ኢንሻአላህ። ይሳካልን። በዱንያ ባይሳካ በአኼራ ይሳካል። ተስፋ አትቁረጡ። ማንም ምንም ቢልሽ አይግረምሽ። ማንም ምንም ቢልሽ አይግረምሽ። እኔ ለማውቀው እነሱ ለማያውቀኝ ሰው ወይ ደግሞ በቃ እነሱ ብቻ ስለሚያውቁኝ እንደዚህ ነው እንዲህ አድርገው የሚለኝ
ምናልባት ልቀበለው ይችላል። ገባሽ? የምቀበለው ግን ተግባራዊ አያደርገዋለሁ ብዬ ሳይሆን ቢያንስ እንዲህም አለ እንዴ ብዬ ገረምበታለሁ። ገባሽ? እንደዛ እና ዛሬ ብር ስትይዥ መጥፎ ጓደኛ ይኖራል። ወደድኩሽ መስሎ ጓደኛም በይው ጮኛም በይው ባልም በይው ምንም በይው ይመጣል። ነገር ግን ስታጭ ግን ማንም አይቀርብሽም። አንቺ ሲኖርሽ የኖረሽ ቀን አይደለም አለሁሽ የሚልሽ ወዳጅሽ ጥላትሽ ራሱ ከጎንሽ ነው። ይቅርታ ወፍ በይኝ አጥፍቻለሁ ብሎ ይመጣል። አይኖርሽ ሲቀር ግን ጥላትሽ አይደለም የሚጎዳሽ ስልሽ ወዳጅሽ ነኝ ብሎ ያለ ሰው ነው የሚጎዳሽ። ዛሬ ሁሉም ጊዜያዊ በቃ አስመሳይ ነው። ስለዚህ ራስሽን ጠንቀቅ፣ ጠበቅ፣ ንጽህናሽን እየጠበቅሽ በእያንዳንዱ ቀናቶች ተግባራቶችሽን ዘወትር እያደረሽ ከአንዱ ነገር እየለመድሽ መቀጠል ራስሽን ሴፍ፣ ብርሽን ሴፍ፣ ህይወትሽን ሴፍ እያደረግሽ ነው። ካልሆነ ከባድ ነው። ሴት ልጅ ደግሞ በቃ እኔ እንጃ ለምን እንደው አይገባኝም። ብዙ ጊዜ ይዋሃናል እንዲህ ወንድ ማስመሰል አንችልበትም ማለት ነው። እና ጋይስ ሪከርድ ያበዛውባችሁ ይሄን ይመስላል። ብራችሁን ሴፍ ብታደርጉ ጥሩ ነው። ሴፍ አድርጉ፣ የሚጠቅማችሁ ብራችሁ ስለሆነ ማለት ነው። እና በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።